ሄይ ጋይስ እንዴት ናችሁ? ዛሬ በምን ቶፒክ ላይ ላወራ መሰላችሁ የመጣሁት ስለ ድሬሲንግ አፕ ማለት ነው። እና አንዳንድ ጊዜ ሰዎች ላይክ ድሬስ አፕ ማድረግ የሚወዱ ሰዎች አሉ። አክቹዋሊ ሁሉም ሰው ይወዳል፣ ግን አንዳንድ ሰው ላይክ በቃ ጊዜ የለኝም ምን የለኝም በማለት ኤክስኪውዝ እየሰጠ ስፔሻሊ ሴቶች ላይ ብዙ ነገር ጫና ስላለብን ማለት ነው። እና በቃ ትልቁ ምክንያታችን ጊዜ የለንም ነው። አንዳንድ ጊዜ ፋይናንሻሊ የግድ ድሬስ አፕ እና ጥሩ መልበስና ጥሩ ማድረግ ነሰሰርሊ ፋሽን መከተል ብቻ አይደለም እንደኔ አስተሳሰብ ማለት ነው። እና ባለን ነገር በቃ ያለንን ነገር አስተካክለን አንድ የሆነች ልብስ በቃ ለራሳችን ውስጣችን ፊል አድርጎ ቆንጆ ነገር እንዲሰማው ማድረግ ነው። እና አንዳንድ ነገሮችን ለማለት ፈልጌ ነው። እና ምን ይባላል ማለት ድሬሲንግ ዌል ኢዝ ናት ኢትስ ዘ አክት ኦፍ ሰልፍ ሪስፔክት እና ኢትስ ኤ ዴይሊ ዶዝ ኦፍ ኤምፓወርመንት ማለትም ምንድነው? ጥሩ በለበስን ቁጥር ራሳችንን እያከበርን ነው። እኛ አንድ ነገር ከሰው የምንጠብቀው ለምሳሌ ፍቅር ሊሆን ይችላል፣ መልካም ነገር ሊሆን ይችላል። ያንን ነገር መጀመሪያ እኛ ለራሳችን አድርገነዋል ወይ? ስለዚህ ሰልፍ ሪስፔክት ነው አንድ ሰው ራሱ ጥሩ ለብሶ ጥሩ ሆኖ መገኘት ማለት። እና ደግሞ ጥሩ ስንለብስ ደግሞ ዊ ፊል ጉድ አይደለ? ደግሞ ምንድነው ማለት ነው ዴይሊ ዶዝ ላይክ እንደ ሜዲሲን ምናምን በየቀኑ እንደሚሰጠን ማለት ነው። ኢምፓወር ያደርገናል ማለት በቃ ለምንሰራው ነገር ሞራል እንዲኖረን ያደርገናል ማለት ነው። ሁለተኛው ደግሞ ዩ አር ዘ ኦኬዥን ሶ ዌር ዘ አውትፊት ነው። በቃ አንተ ነው ኦኬዥኑ። አንዳንድ ሰዎች አለን ላይክ ልብስ እንገዛና ምናምን ቁምሳጥን ውስጥ እናስቀምጠዋለን፣ ሰርግ ሲኖር እንለብሰዋለን ኦር ሳምቲንግ ምናምን። አይኖ አፕሮፕሪየት የሆነ ልብሶችን ነው መልበስ ያለብን በየኦኬዥኑ። ግን አንዳንዴ ደግሞ በጣም በቃ ኤክስትራ የሆኑ ሰዎች አሉ ላይክ ድሮ እናቶቻችን ምርጥ እቃቸውን ላይክ ቁምሳጥን ውስጥ እንደሚያስቀምጡት ላይክ እና ብዙ ጊዜ እንደማንጠቀምበት ልክ እንደዛ ልብስ ይገዙና ያስቀምጣሉ። የሆነ ኦኬዥን ይጠብቃሉ። ምንድነው የምንጠብቀው? ኦኬዥኑ እኛ ነን። ስለዚህ ኤቭሪዴይ ለራሳችን የምንሰጠውን ሪስፔክት እንዳንረሳ ማለት ነው። ሌላው ያው ቅድም ያልኳችሁ ነው ጀስት ድሬሲንግ አፕ ኢዝ ሰልፍ ላቭ ኢን ፋብሪክ ፎርም ማለት ነው። ያው ልክ እንደ መድኃኒት ብያችኋለሁ እና በፋብሪክ ፎርም የመጣ መድኃኒት ነው። ስለዚህ ሁሌም ራሳችንን እንደዛ እናስብ ማለት ነው። ድሬሲንግ አፕ ኤንድ ቢ ፋንሲ ሌት ዩር ፌሚኒን ሻይን ፎርስ ዩል ቢ ሶ ግላድ ዩ ዲድ ኢት ይላል። እና ፌሚኒናችን ማለት ሴት መሆናችን የሚገለጽበት አንዱ መንገድ ቆንጆ ለብሰን በቃ ሴት ልጅ ማጌጥ ትወዳለች አይደለ? ቆንጆ ለብሰን መታየታችን ነው ማለት ነው። እና ደግሞ ከነዚህ ሁሉ ከድሬስ አፕ በላይ ዋናው ቆንጆ የሚያደርገን ምንድን ነው ቢባል ንጹህ ሆኖ መገኘት ነው። እና ድሬሲንግ ዌል ኤንድ ስሜሊንግ ናይስ ኢቨን ማለት ፐርፊውም ኢዝ ኪ ይላል ባቸዋል በስ ዲዮድራንት ኢዝ ኪያ እና ከዛስ ሻወሪንግ ኢዝ ኪየስት። አያችሁ ፐርፊውም ኪ ነው፣ ግን ከሱ የሚበልጥ ደግሞ ዲዮድራንት አለ። ከዲዮድራንት በላይ ደግሞ ሻወር ማለት ነው። ስለዚህ ብዙዎቻችን ምንጀምረው ንጽህናችንን በመጠበቅ ጥሩ ገላችንን በመታጠብ ባለን ነገር ማለት ነው። እና ስለዚህ ከሱ ይገኛል። ስለዚህ በአጠቃላይ አንዳንድ ሰዎች ላይክ ስለ ድሬስ አፕ ሲወራ ቆንጆ ስለመልበስ ቆንጆ ስለማድረግ ሲወራ አንተ ምንም ሳይኖርህ ምናምን እንደዚህ ደግሞ ልክ እንዳለው ሰው አክት ለማድረግ ነው ምናምን የሚሉን አሉ። ግን እሷን እና የኔንም ሀሳብ ለማጠቃለል dressing well and smelling nice even when you are poor or broke is not a fake life. You don't have to look like your problems ይባላል ማለት ነው። እና ፌክ መሆን አይደለም። ላይክ እኔ ለምሳሌ ብሮክ ብሆን ፑር ብሆን ያለኝን ነገር አድርጌ ቆንጆ ሆኜ መታየቴ it's not fake። አንዳንድ ሰው ፌክ ሆንሽ ምናምን አንቺ ሁላ ችግር እያለብሽ ምናምን you don't have to look like your problems። ችግራችንን መምሰል የለብንም። ስለዚህ ሁሌም የተነቃቃ አእምሮ እንዲያደርገን እስካደረገን ድረስ ለምንሰራው ነገር ድረስ ቫሊባት እስካደረገ ድረስ ያንን ነገር ማድረግ አለብን።
እና ስፔሻሊ አዘማም እኔ እናት ለሆናችሁ ሰዎች እምላችሁ ማለት ነው አንድ አባባል አለች ቢንግ ኤ ማም ኢዝ ላይክ ኤ ዋይፋይ ልክ እንደ ዋይፋይ ነው ኖባዲ ኖቲስስ ዩ አንቲል ስቶፕ ወርኪንግ ይላል ማንም ኖቲስ አያደርጋችሁም ዋይፋይ አንዴ ላይክ ኮኔክት ካረግን በኋላ እስካልቆሙ ድረስ ትዝ አይለንም አይደለ ሌላ ነገር እየሰራ ልክ እንደዛ ነው እናት ማለትም እንደ ዋይፋይ ናት ስራ አንድ ቀን እስኪቆም ድረስ ማንም ኖቲስ አያደርጋት ስለዚህ ለራስሽ ያለሽው እህቴ አንቺ ነሽ ልጆችሽን ቴክ ኬር እያደረግሽ ራስሽን ቴክ ኬር ማድረግ ትችያለሽ ስለዚህ ይሄ ነው እና ፕሊዝ ፎሎ አድርጉ ሰብስክራይብ አድርጉ አዘ ኒው ዩቲዩበር አበረታቱኝ አንዳንድ እንደዚህ አይነት ነገሮችን እያመጣው ሴቶችንም ወንዶችንም ሁሉንም ኢምፓወር ማድረግ ነው ላይክ በቃ እኔም ደስ የሚለኝ ሳብጀክት ስለሆነ have a great day